በተለያዩ የዓለማችን አገራት ቅንጡ ኑሮን ብቻ መኖር ለሚፈልጉ ሰዎች የተለየ መንደርን መገንባት የተለመደ ነው። የእንግሊዙን ናይት ብሪጅ፣ የሆንግ ኮንጉን ዘ ፒክ፣ የአውስትራሊያውን ፖይንት ፓይፐር፣ የአረብ ኤሚሬቱን ፓልም ጁመሪያ እንዲሁም የአሜሪካውን ቤሌር ለምሳሌ መጥቀስ ይቻላል። የኢትዮጵያውያን ቅንጡ ሰዎች የት ይኑሩ? በዛሬው ቪዲዮአችን ኢትዮጵያ ውስጥ እየተገነባ ስላለው ቅንጡ መንደር የምንላችሁ ነገር ይኖራል። ለተመልካቾቻችንም ትልቅ ደስ የሚለን ዜና እዚሁ ሰፈር ላይ ይዘንላችሁ መጣናል። አሁን የምገኝበት የካ ክፍለ ከተማ ሲሆን ፊት ለፊታችን ደግሞ 503 ሄክታር ላይ የሚያርፈው ትልቁ የጫካ ፕሮጀክት የሚገኝበት ነው። በዚህ የጫካ ፕሮጀክት በከተማ ውስጥ ያለ ትንሽን ከተማ ለመመስረት ታስቦ እየተሰራ ያለ ሲሆን በውስጡም ዘመናዊና ቅንጡ አፓርትመንቶችን፣ ቪላዎችን፣ ሾፒንግ ሞሎችን እንዲሁም ለኑሮ አስፈላጊ የሆኑ ነገሮችን ያሟላ ነው። ትልልቅ ለመዝናኛ እንዲሁም ደግሞ ለእንቅስቃሴ የሚመቹ አረንጓዴ ፓርኮችንም የሚያካትት ይሆናል። እዚህኛው ፕሮጀክት ውስጥ አዲሱ የቤተ መንግስት ግንባታ እየተገነባ ሲሆን ወደፊት ኤክስክሉሲቭ የሚሆን መንደር እንደሚሆን ይጠበቃል። ወደ እናንተ የመጣንበትም ጉዳይ ይሄ ነው። ቴምር ፕሮፐርቲስ እዚሁ ጫካ ፕሮጀክት ላይ የመጀመሪያ የሆነውን የአፓርትመንት ፕሮጀክቱን ለሽያጭ አቅርቧል። ወደ ጫካ ፕሮጀክት ለመግባት ዋናው መንገድ ላይ ቴምር ፕሮፐርቲስ 3000 ካሬ ላይ የሚያርፈውን ፕሮጀክቱን ለሽያጭ አቅርቧል። እዚህ ፕሮጀክታችን ላይ በተለየ መልኩ ከስቱዲዮ ጀምሮ የካሬ አማራጮችን ይዘን የመጣን ሲሆን ከስቱዲዮ እስከ ባለ 3 መኝታ አማራጮችን የያዘ ነው። ከ32 ካሬ ጀምሮ አማራጭ ያለን ሲሆን በ20% ቅድመ ክፍያ እንዲሁም በግንባታ ሂደት ቀስ እያላችሁ መክፈል የምትችሉበትን አማራጭ ይዘን የመጣን ሲሆን ሪል ስቴት ላይ ከዚህ በፊት ሰምታችሁት በማታውቁ መልኩ 40% ለከፈለ ደንበኛ በከፈለው ላይ 10% ቅናሽ ከተደረገለት በኋላ ቀጣይ 60%ን ግን ቤቱን በሚረከብበት ጊዜ የመክፈልን አማራጭ ይዘንላችሁ መጥተናል። ሙሉ ክፍያውን ለምትከፍሉ ደንበኞቻችን 35% ቅናሽ የሚደረግላችሁ ሲሆን እንደተለመደው ቴምር ፕሮፐርቲስ በቀጣይ ክፍያ ላይ የሚታሰብ ምንም አይነት ተጨማሪ ክፍያ ወይም ወለድ የማይኖረው ይሆናል። እዚህ ፕሮጀክት ላይ በፈጣን ግንባታ በ2 ዓመት ከ6 ወር እስከ 3 ዓመት ግንባታችንን ጨርሰን የምናስረክብ ሲሆን እንደምታውቁት ቴምር ፕሮፐርቲስ ከዚህ በፊት የገነባቸውን 10 ፕሮጀክቶች እንዲሁም እየገነባቸውን የሚገኙትን 17 ፕሮጀክቶች ኦቨርታይም ዲሊቨሪ ላይ የሚገኝ ይሆናል። ሰፈሩ ቅንጡ ኑሮን መኖር ለሚፈልጉ ሰዎች ታስቦ እየተገነባ ያለ ቢሆንም ቴምር ፕሮፐርቲስ ግን ምክንያታዊ በሆነ ዋጋ ለሽያጭ አቅርቧል። በካሬ ከ115 ሺህ ብር እስከ 130 ሺህ ብር የሚደርሱ የተለያዩ የቤት ሳይዞችን ይዞላችሁ መጥቷል። ከታች በሚገኘው ስልካችን በመደወል የበለጠ መረጃ መውሰድ ትችላላችሁ። ከቪዲዮ ቀጥሎ ደግሞ ሙሉ ለሙሉ የዋጋ ዝርዝርና መረጃዎችን አያይዤላችኋለሁ። በረከት ነኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።